አንድ ጉልበትህን ዳኛ ሳያስቆም ሰብረዋለሁ። መድኃኒዓለም ምስክሬ ነው። ሴዶ ኬጅ ውስጥ ገብተን እግሩን ሳልሰብሮ ከወጣ 40 ሰው ጋብዛለሁ አለ። ምንድነው ለሱ ለራሱ ለቅሶ ነው። ለራሱ ለቅሶ 40 ሰው አበላለሁ። ልንገርሽ ይኸውልሽ ያለሽ ጊዜ አጭር ነው። እኔ ወይ 3 አመት ኮማ አደርጋለሁ ወይ ገላለሁ። ወይ 3 አመት እንደውም እሱ ማድረገው ለቤተሰቦች ያዝኝ ኮማ እንደው እዛ ቢንከባከቡ ይሻላል። ካልሆነ ደግሞ ገላለሁ። የስ አንተ ኮማ አበሻ ቀኑ ደረሰ። የበቀሉ ቀን ደረሰ። ኢቲኤፍሲ 02 ፌስ ኦፍ ሰኞ አድዋ ላይ ፕሬስ ኮንፈረንስ እና ፌስ ኦፍ አለ። አድዋ 4 ሰዓት አድዋ ላይ 4 ሰዓት እንገናኝ እያላችሁ ነው። እንግዲህ የበቀሉ ቀንሽ ደረሰ ማለት ነው። እስቲ እንጨፍራ። በቀሉ ቀንሽ ደረሰ። በቀሉ ቀንሽ ደረሰ። አለቀልሽ። በቀሉ ተዘጋጅ። በቀሉ ቀንሽ ደረሰ። በቀሉ ቀንሽ ደረሰ። Caiu de segundo jogo, todo mundo não se deu. A segunda salão, se sabe. É two options. I want you to pick one. It will be my gift to you. And then we have another one. Macam ni, dia rasa ni fight. Asram mas andor ni kau. Nanti specialist. Then this one is. Ini for the. Ini baca apa? Sini saya apa? Macam ada. Berkelu, kali darah berkelu. በቀሉ ቀንሽ ደረሰ። በቀሉ ቀንሽ ደረሰ። በቀሉ አንድ ጉልበትህን ዳኛ ሳያስቆም ሰብረዋለሁ። መድኃኒዓለም ምስክሬ ነው። እንኳን ደስ ያለ። በመጀመሪያ እንኳን አብሮ ደስ አለን። ያው ከሰይዶ ጋር ቀጣይ ፋይት አላችሁ። ከዛ በፊት ግን ሳትዋሽ ንቃተ ህሊናን በዛ ሰከንድ ውስጥ አሸንፏል ወይም ደግሞ እንደዛ በቶሎ አሸንፏል ብላ አስበህ ነበር? ተናግሬያለሁ። 100%። እሺ ሰይዶ ቻሌንጅ ያደርገኛል ብለህ ታስባለህ? ሰይዶ እንደፈራ ያስታውቃል። ከኔ ፋይት ካረገኝ ከዚህ በኋላ ማንም ሲሪየስሊ እንደማይወስደው ወይ ህይወቱ እንደሚበላሽ ስለሚያውቅ እሱ አሁን እየተጠቀመ ያለው ስትራቴጂ በቃ ከማርሻል አርት ዓለም ሪታየር ማድረግ ከሆነ 10 ሚሊዮን ብር ተከፍሎኝ ልቀጥቀጥ ነው። እሱ ፋይት የማድረግ ፍላጎት ሳይሆን 10 ሚሊዮን ብር እየጠየቀ ያለው የመሰወያ ፕራይሱ ነው እሱ። እዛ ገብቶ ከመገደሉ በፊት 10 ሚሊዮን ብር ማንም ሰው እኔም ራሴ ከጆን ጆንስ ጋር ገባ ብባል 10 ሚሊዮን ብር ቢከፈለኝ ገብቼ እቀጠቅጣለሁ። ኤቭሪዋን ላይክ ኤኒዋን ውድ አክሰፕት ዳት። ማንም ሰው ኢትዮጵያ ውስጥ 10 ሚሊዮን ብር ተቀብሎ ፋይት ያደርጋል። ላይክ ፍርሃቱ ገብቶናል። እንግዲህ ሴዶ እንዳለው በጉልበት ኖካውት አደርገዋለሁ ነው ያለው። እኔም አንድ ቃል እገባልሃለሁ። ቀን ይወሰን፣ ኮንትራት እንፈርም። ከፈለክ ተሸናፊ 2 ሚሊዮን ብር ይሰጥ፣ እኔ 3 ሚሊዮን ብቻ ወስዳለሁ። ግን አንድ ጉልበትህን ዳኛ ሳያስቆም ሰብረዋለሁ። መድኃኒዓለም ምስክሬ ነው። ሄዶ ጆኒ በየቪዲዮ ጉልበቱን ነው የምሰብረው መድኃኒዓለም እጨርሰዋለሁ ብሎ እየዛተ ነው። ምን ትለዋለህ? ሰሞኑ ሞዴስ አልቀየረም፣ ለዛ ነው ይሄ ቂጡ። ግን ሴዶ ማለት ነው እኔ አሁን ማይፈልጋሉ ሴዶ ይሄን ሁሉ አመት እንግዲህ ያንን ልጅ ሩም ውስጥ ደበደበው። በስማም ያ ልጅ እኮ ሁሉ አመት ወይኔ ሴዶ ተከረበተ። ያልሰበረው እነዛ ወንዶች ታቻል ቀጫጫ ወንዶች ምናምን የጎረቤት ይሁኑ የሚኮረኮመው ወይ የሆነ ብድር ተበድረውት ይሁን አላቅም ነኝ የሚያንቀው ልጅ አለ ይመጣና ይቆልፈው እንቅ ምናምን የሆነ ብድር ተበድሮት ነው። በጣም ሊሆን ይችላል እንደዚህ። ይሄ ሁላ ብሎኬት ተሰብሮ ይሄ ሁላ እንሰት ተመቶ የሆነ ማድረግ የኩርኩም ብዛት ለምሳሌ ማስታወቂያ ሲሰራ የሆነ ቤት ይሄድና ጫማ ቤት ምናምን የታጫማው ምናምን ይጎትትና ይጥለዋል ምናምን የጫማ ቤቱ ባለቤት እኮ ነው። እና ሲመስለኝ አሁን እንደ ሌላው ቲክቶከር ማስታወቂያ እሱ ሲሰራ ፓኬጅ የሚያቀርብ አይመስለኝም። ቦክስ ነው የሚያቀርበው። ኮንቴንት ይላ ነው የሚለው በቦክስ ነው እመታህና ከዛ እንትን ገዛሃለሁ ነው የሚለው። ዋጋ ራሱ ሲባለው ዘለ አበቃለሁ ታሽ ትከፍላለህ አበቃ እና በጣም ማይፈልጋሉ ሴዶ አያረጉትም እንጂ ቢያረግ ብዙ ሰው ደስተኛ አይ ነው። እኔም አይመስልኝ ኢትዮጵያ አየ በቃ እንትን አሁን የሆነ የተወሰነ ተአማኒነቱ ጠፍቷል ነገር ነው አይደል? አይደው
ሁሉም ሰው የሚሆን አልመሰለውም ነው የሚሆን አይደለም። አንደኛ እንትና ሰይዶ በባህሪው አሁንም ማለት ነው እንዲህ እያለ 3 ወር ኮንቴንት መስራት ነው የሚፈልገው ይሄን ጉዳይ ኢሹ እያደረገ ውድድሩ ላይ ግን አይወዳደርም። ሶ ምን ይሆናል የውድድሩም ቴምፖና የሰው ይሄ ማጓጓት ኔክስቱን ምናምን እሱ ያኮላሸዋል የሚል ስጋት አለ። በቀሉ ቀንሽ ደረሰ ምንም ማድረግ አይቻልም። ወይኔ በቀሉ የለችም። በቀሉ የታለች? ቤቷ መጣሁ። በቀሉ ዛሬ እስቲ ቤቷ መጥቻለሁ። ስፔት ቦክስ ቦሌ ካለች እንፈልጋለን። የታለች? በቀሉ የለችም። በቀሉ የለም። በቀሉ የታለች? በቀሉ የለችም። በቀሉ የታለች? ቤቷ መጣሁ። በቀሉ ኧረ በቀሉ የት ነው ያለችው? በቀሉ የለችም። ቤቷ ድረስ መጥቼ አጣኋት። በቀሉ ዛሬ የለችም። አሳዛኝ። እዚህ ልጨርሳት ነበር። የለችም። አያጅቦ ከሚለውና በቀሉ ከሚለው ዘፈን የትኛው ወደድከው? በቀሉ ቀንሽ ደረሰ። በቀሉ አያጅቦ ከሚለውና በቀሉ ከሚለው ዘፈን የትኛው ወደድከው? ሁለቱንም አልወደድኩም። ሪሊ ትሬንድ ሆኗል እንጃ የእውነት። እሺ ለሮዌል ለመጨረሻ የምታስተላልፍለት መልእክት ምንድነው? ተዘጋጅ። ያው ከዚህ በኋላ ተዘጋጅ የሚባልም ነገር የለም። ለመቀጥቀጥ ይዘጋጅ አይደል? አይስበር ታያለሽ አንቺ ራስሽ። አንተም ብሎ ለሚያስይዝ ሰዎችስ አገባኝም። እንደባለፈው እንዳትወቀስ። ግን ከኔ ጋር ማስያዝ የምፈልግ ካለ ማስያዝ ይችላል። እስከ 1 ሚሊዮን ብር አሸንፋለሁ ብለህ? አዎ 1 ሚሊዮን ብር አይስበር 1 ሚሊዮን ብር ሪች አውት አድርጉኝ፣ ደውሉ። ስልክ የኔ ባዮ ላይ ያለ 1 ሚሊዮን ብር መድባለሁ። ራሴ ያሸንፋለሁ ብዬ በጣም መሳቀቅበት ከጆኒ ሰይዶን እግሩ ሰብሯለሁ የሚለው ነገር እውነት እግሩ የሚሰብር ይመስላል። በጣም ኢዚ እግር መስበር ስታስፈሩ ግን በጣም ኢዚ ነው። ያ አይ ኖ ኢትስ ዳትስ ዋይ የኔ ማናጀር ራሱ ያውቀዋል። ኦኬ ላይክ አሳይቼዋለሁ ላይክ ሃው ቱ ብሬክ እግር ሶፊያ አሳይቼዋለሁ። ያ በጣም ኢዚ ከምታስቢው በላይ ኢዚ ነው እግር መስበር። እግር ብቻ ሳይሆን አርም ባር ብዙ ነገሮች አሉ። እጅም መስበር በጣም ቀላል ነገር ነው። ሰው ያንን ዲፌንስ በደንብ መማርች ሱሪ ያለሽ ነው አሳይሽ ነበር። ሰላም ነው አሎ ለኔ አባት እንዴ ነው አለን። ባለፈው ጆኒ እና ሴዶ ፍልሚያ ላይ ሴዶ ያሸንፋል ብለህ ነበር። ወላሂ ሴዶ ባርሻላት በእርግጠኝነት ያሸንፋል። አዎ ሴዶ ያሸንፋል፣ በደንብ ያሸንፋል። ሴዶ እንዴት ያሸንፋል ብለህ ታስባለህ? ሴዶ ቀልቡ ተራራ ነው እና ያሸንፋል ብዬ አስባለሁ። እና ጆኒ አቅም አለው ብለህ ታስባለህ? ከሴዶ ጋር አይችልም፣ ሌላው ይችላል። ከሴዶ ጋር ግን የሚያሸንፍ አይመስለኝም። አሁን ጆኒ እዚህ ቢሆን ለራሱ ተነግሯል እንደዛ ነው። ኧረ ፊት ለፊት አስተኝቼ ነው የምነግረው እንደውም። አዎ እንዴ ጆኒ ግን ያባት ጀግናው አዎ ይሄን የሚያሸንፈው ያካቻለው ጀግናው እሱ ነው። ፋይቱን የሚያሸንፈው እሱ ነው። እና ጆኒ በጣም ነው ወደ ማከብሬ ነው ያባት ጆኒ ፕሊዝ ተባበር ለአዲስ አበባ ሰላም ስትል ዋዝ ጎኑን ጋይስ እንዴት ናችሁ? ዛሬ የምንገኘው ከሙአዝ አርሴናል ጋር ነው። ነሐሴ ውስጥ ቀውጢ ፋይት እንዳለ ኤምኤምኤ ፋይት እንዳለ ሁሉም ሰው ያውቃል። ታውቃለህ አንተም። ከሴዶና ከጆኒ ማን ያሸንፋል? አቻ የለውም። አይ ፋይት አይ የለውም። በቃ ጆኒ ያሸንፋል። እርግጠኛ ነህ? አዎ አራው። ለምን እንደዛ ልትል ቻልክ? እሺ እኔ ባለፈውም ብያለሁ። ረጅም ዓመት ነው የሰራው ይሄ ልጅ። ረጅም ዓመት የሰራ ማሸነፍ አለበት። አይ ኖ ቴኳንዶ ላይ ምናምን ነበረ፣ ማርሻል አርት ላይ ነበረ እንትና ማረለ ግን ኤምኤምኤ ላይ ነበረ እንትና ሴዶ አረባክ ኦፍ ኮርስ ኤምኤምኤ ሲሰራ እንደነበረ ነግሮኛል። ለማንኛውም ጆኒ ያሸንፍ። እሺ አንተ እንዲያሸንፍ የምትፈልገውስ ማን ነው? ጆኒ ያሸንፍ። ለምሳሌ እኔ ሴዶን አንችሎም አያስቀምጥም ከጀሞ እኔ ጥየጣለሁ አዲስ አበባን። ለምን አራ ኢትዮጵያ ነው ጥየሞታው። ሴዶ ለምንድን ነው ቆይ እንዲሸንፍ ትፈልጋለህ? በዚህ ለምሳሌ አስበው ሴዶ ሳያሸንፍ ዝም ብሎ ብሎኬት እየቀጠቀጠ በነፃ የሆኑ ህጻናቶችን ሴቶችን እየቀጠቀጠ እንዴት ሲያስቸግር እንደነበር ታውቃለህ። ቲክቶክ እንዴት ሲያስቸግር እንደነበር አሁን አሸንፎ ከዛ ብር ያገኛል በሚሊዮን። ከዛ ዝና ያገኛል። ዝና ቃለው ሌዲ ኮዝ ከዛ ቤልት አለው። አዎ ቤልትም አለው። እና እንዴት ነው የምንችለው? ይሄን ሰውዬ እንዴት ነው የምናውቀው? ያደርጋል። ቀጣይ እሱን የሚያሸንፍ ሰው እናመጣለታለን። አይጫወቱም ከዛ በኋላ ለምን አሸንፎ
ለምን አቃኔ ጨርሰ እኔ ያሸነፍኩት ልጅ ነው ይያለ እሺ ከተሸነፈ ምን የሚፈጠር ይመስላል ሰላም በቃ ሰላም አሁን ወደ ጀሙ ምን ይደረግ በሰላም ሴዶ ከተሽ አይደካም ነው ጆኒ ፕሊዝ ተባበር ለአዲስ አበባ ሰላም ስትል ይመስለኛል ሴዶ ወይስ ጆኒ ሴዶ ያሸንፋል ብሏል ለምን እንደዛ ሴዶ አሁን ባደረገው ትሬኒንግ ማሸነፍ አይደለም ያልኩበት ምክንያት ከዚህ በፊት ማይቸው ስለነበረ ነው በቲክቶክ ላይ ኦኬ በቲክቶክ ስላየው ብቻ አይቼዋለሁ ከዚህ በፊት ምን ተባብሎ ነበር መሰለኝ እንደዚህ ተይዞ ነበር አሁን ጆኒን ያለው ቁራሪት አይሸነፍም በቃ ይታወቃ ነው Thank you ሴዶ or ጆኒ ያው ጆኒ አንተስ ጆኒ ኦኬ ሶ ለምን እንደዛክ ጆኒ ከባለፈው ፋይት ላይክ ፕሮፌሽናል ፋይተር እንደሆነ ስላሳየ ኦኬ what about you ኤክስፒሪየንስ እና ቴክኒካል ኦኬ እሺ የጆኒና የሴዶ ምርጥ ቃል ያው የሴዶ በጣም ብዙ ጊዜ የሚጠቀመው ቃል ምንድነው እሺ ሮራ በሽን ደስ ይለኛል ጆኒ ጎበዝና የደረሰ ብታሸንፍ ውስጥ ይኖራል ደስ ይላል እሺ የሴዶ ምርጥ ቃል ምትለው ሁሌ በሶሻል ሚዲያ የሚጠቀመው ቃል ምንድነው አበሻ አንድ ደቂቃ ባልሞላ ጊዜ ውስጥ ዶቄ ይዘርራል ሴዶ or ጆኒ ሴዶ አዎ ጆን በጣም ነው የምወደው አድናቂ ነኝ በጣም ነው የምወደው አታገናኘንም ከዚህ ጋር ከጆኒ ጋር ሴዶ ማበውት ይለኝ ጎበዝ ነው በጣም አዎ በደንብ ድብድብ ላይም መብላትም ላይ ጎበዝ ነው ሁሉ 100% ሙሉ በሙሉ በቃ የጆኒ በቃ አየን እኮ አሳየን በደንብ 100% ያ ሴዶ እኮ ባሁ ብቻ ነው በእውነት ተግባር የሚችሉ ለህዝብ ሴዶ ያው እንዳደበድባት ለኢንተርቪው ሶሪ ሴዶ or ጆኒ ሴዶ ነው እኔ ማምነው ሴዶ ያሸንፋል ለምን እንደዛ እንደምንም አርጎ ያሸንፋል በቃ ብለሃል 100% በምግብ ሳይሆን በቃ አለ ኮንዲዶት አደሰው ነው በምንም ያሸንፋል እሺ የሴዶ የሚመች ቃል ምንድነው ብዙ ነገር አለ ማውራት ሁሌ በሶሻል ሚዲያ የሚለው ቪዲዮ እየቀረጸ በጣም አሪፍ ነው በቃ ኦኬ ሴዶ ወይም ጆኒ ሴዶ ያሸንፋል ለምን እንደዛ በቃ ሴዶ ነው እኮ ተደብቆ ነው የሚመጣው ምን ነገር ነገር አለ ተደብቆ ነው ሁሌ ምን ሴዶ ወይ እርግጠኛ ነው ሴዶ ያሸንፋል ኦኬ እሺ የሴዶ ምርጥ ቃል ምትለው ምንድነው ሁሌ የሚጠቀመው በሶሻል ሚዲያ የሚለው እንቆራሪቷ ሴዶ ብለዋል ሴዶ ወይኔ Thank you በከሉ ቀንሽ ደረሰ በክዬ በኩዋ እስኪ ጨፍሩ ዛሬ ክፉ ዘመን አልፎ ደስታችን ታደሰ እንቁጣጣሽ ብሎ አዲሱ ዓመት ደረሰ ይንክል ዘመን አልፎ ብርሃን ሊወጣ